አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። በያላችሁበት ሰላማችሁ በዘዘት ይበልልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻላህ ዛሬ እንደተለመደ ይዤላችሁ የመጣሁት የሐዋላ የጥቁር ገበያ ምንዛሬ ዋጋ ነው። ኢትዮ ብላክ ማርኬት የሚለው ዌብሳይት ላይ እሱን ይዤላችሁ መጥቻለሁ። በላይክ ጀምሩት። ሀቂቃ በጣም ነው የሚያስፈራው። በየጊዜው እየጨመረ ነው የሚሄደው እና የሀገራችን የኑሮ ነገር በጣም ያሳስባል። ምንዛሬ መጨመሩ ምንም ጥቅም የለውም እና በዛው ልክ ኑሮ እየጨመረ ይሄዳል። አላህ ብቻ ሀገራችንን ሰላም ያደርግልን፣ ኑሮውንም አላህ ቀለል ያደርገው እላችኋለሁኝ። ኢንሻአላህ አሁን ወደ ዝርዝሩ ገባላችኋለሁ። አንድ የአሜሪካን ዶላር 156 ብር ከ69 ሳንቲም ሲመነዘር አንድ ኢሮ 177 ብር ከ42 ሳንቲም ሲመነዘር አንድ የስዊስ ፍራንክ 191 ብር ከ69 ሳንቲም ሲመነዘር በዛሬው ዕለት አፕሪል 15። እንዲሁም አንድ የካናዳ ዶላር 112 ብር ከ97 ሳንቲም ሲመነዘር አንድ የአውስትራሊያን ዶላር 99 ብር ከ97 ሳንቲም ሲመነዘር ያው ጭማሪ ያለው በጣም ነው የጨመረው ማለት ነው። አንድ የቻይና ዩሃን 21 ብር ከ43 ሳንቲም ሲመነዘር አንድ ፓውንድ ስተርሊ 207 ብር ከ31 ሳንቲም ሲመነዘር አንድ የኳተር ዲናር 511 ብር ከ79 ሳንቲም ሲመነዘር አንድ የዱባይ ድርሃም 42 ብር ከ70 ሳንቲም ሲመነዘር እንዲሁም አንድ የሳውዲ ሪያል 41 ብር ከ78 ሳንቲም ሲመነዘር አንድ የኳተር ሪያል 156 ብር ከ86 ሳንቲም ሲመነዘር አንድ የኦማር ሪያል 407 ብር ከ89 ሳንቲም ሲመነዘር አንድ የጆርዳን ዲናር 221 ብር ከ24 ሳንቲም ሲመነዘር አንድ የባህሬን ዲናር 416 ብር ከ44 ሳንቲም ሲመነዘር በዛሬው ዕለት አፕሪል 15። አንድ የቱርክ ሽሬ 4 ብር ከ11 ሳንቲም ሲመነዘር አንድ የኢጅፕት ፓውንድ 3 ብር ከ07 ሳንቲም ሲመነዘር አንድ የኦማር ሪያል 0.63 ሳንቲም ሲመነዘር አንድ የእስራኤል ሽቅል 42 ብር ከ57 ሳንቲም ሲመነዘር አንድ የኢንዲያ ሩፒ 1 ብር ከ83 ሳንቲም ሲመነዘር እንዲሁም አንድ የፓኪስታን ሩፒ 0.55 ሳንቲም ሲመነዘር በዛሬው ዕለት አፕሪል 15 ይህንን ይመስል ነበረው። ለቤት አዲስ የሆናችሁ ላይክ ማድረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በሌላ በተመሳሳይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።